እሱኑ ትላለ የቤት ያፍራሽ እኔ መች ተገኘው ከቤት ፍራሽ ያ አለው አለውና ሲዘፈን ባባኛ ማሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ከሸገሩ የልቡ ደረሰ አንድ ሰው አቃለው ልቡ የተጎዳ መልቻለው በሉልኝ ልመደው ሂፓፕ ያነገሰው ያከበረው ነው እንዲህ ያለ ዜማ ከሆነ በቀራ ስራ አይነት ስራ ነበረ What? Yeah. Hey. የራፕ ድባብ እኮ አለ የሚባለው ይሄ ነው። በቃ ልክ ገና ከመግባቱ አላ ውስጥ የሆነ የሚሰራው ነገር አለ። እሱ ለራሱ ቀን የተዛባው አንተ ምንነካ ቆመ የምትሰማው ዛተ ወርቁ ልብ ያለው ጎበዝ ለሱ ያመት ነው ያንተ ቀን ደሞዝ ውሎ ከተማ እንዴት ነው ጎበዝ ሁሌ ያበራ የተረተወስ ኪሱን ይመስላል የሰው ቁመናው ኪሱን ይመስላል የሰው ቁመና ፈራንካ Yes, mala. Yes. ጎበዝ ምን አለ እዩት ላቤ ተከማችቶ ፊቴ ሲያወዛ ያዙትና ማይክ በሉ ከኔ ጋር አውጋሜ አይፈራም ጻፍለት በሰሌዳ ያዘው መላ መድኃኒት እኛ መደዳ ካለ ከተፍ እንላለን ደግሞ በሌላ አሃ ኮረብታውን ሳትጓዝ መንገዱ አይደላ ያድርቁም ጨለማ አይፈራ ኦሳማ ፋሚሊ እንዴት ናችሁ? ሰላም ናችሁ? አላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በአዲስ ስራ ተመልሼላችሁ መጥቻለሁ። ይህን ሰሞን እንግዲህ ሂፕሆፕ ምናምን አልተቻሉም ዲስሌይ ምናምን በጣም የሚገርም ሰሞን እያሳለፍን ነው ምናምን ዩቲዩብን በጣም ያጨናነቀው ቪዲዮ ዛሬ 3 ትራክ ከዚህ በፊት አንድ ጊዜ ነው አድርጌ የማውቀው 3 ትራክ ሪያክት እናደርጋለን ማለት ነው። እስከመጨረሻው አብራችሁን ቆዩ። ልጅ ማይክ የሚገራርሙ ስራዎች አልበም እንዳወጣ ታውቃላችሁ ከሁለት ቀን በፊት ምናምን እኛ 3ቱን ሰሌክት አድርገን ኢንጆይ እናደርግበታለን ማለት ነው። የመጀመሪያው ዜማዬ ያዝ መላ ምን አሉ የሚለውን በዚህ በ3 ስራ ኢንጆይ እናደርጋለን ማለት ነው። በጣም ብዙ ናቸው 10 ምናምን ናቸው ይመስለኛል እና በጣም ብዙ ትራክ ነው ያወጣልን ማለት ነው። እስቲ ልጅ ማይክ የሂፕሆፕ ንጉስ ተብሎ የሚጠራው ምን እንደሚያሳየን አብረን እናያለን ማለት ነው። ለዚህ ፋሚሊ አዲስ ከሆናችሁ ኤም ፋሚሊ ሰብስክራይብ ማድረግ እንዳትረሱ፣ ከወደዳችሁ ላይክ ሼር በማድረግ ነው እሱ እንዲደርስልን አድርጉ። ቀጥታ ወደ ቪዲዮአችን ምንም ሳናንዛዝ Let go. እቺ ለባለፈው አዲስ ትመስላለች። አምባሰሉ አንቺ ወዬ ትዝታኑ ወይ ባቲዬ ቅኔ ዜማ አንደበቴ ልጅ ማይክ እኮ ይችላል ከልቡ እናቴ ከልቡ ራፐር አክቹሊ ቴዲዮ ነው የሚመቸኝ በጣም ግን ከልቡ ይችላል በቃ ግራ ብሏል እና የሚገርም ዘፋኝ ነው። ሂፕሆፕ ላይ አክቹሊ ጠላቻም የለኝም አክቹሊ ይመቸኛል በጣም የሚመቸኝ ግን ይችላል በቃ ሂፕሆፕን ቀጥ አድርጎ ነው የያዘው በፈጣሪ ስም። አምባሰሉ አንቺ ሆዬ ትዝታኑ ወይ ባቲዬ ቅኔ ዜማ አንደበቴ እሱኑ ትላለ የቤት ያፍራሽ እኔ መች ተገኘው ከቤት ፍራሽ እሱ ነው ትላለ የቤት አፍራሽ እኔ መች ተገኘው ከቤት ፍራሽ አላልኳችሁ? እቺ ነገር የሆነ ለአሌክስ ንጉስ ዲስ ነገር ትመስላለች። አክቹሊ ዲፕሊ ገብተን ምን ይለዋል የሚለውን በደንብ እንሹፈው እንግባው።
ዋለውና ሲዘፈን ባባኛ ማሰሚ ነበር ተብሎ ተገፍቶ እዚህ ከደረሰ በልና ዋው የሸገሩ የልቡ ደረሰ ካራዳና ራዳ እስካዲስ የሂፕሆፕ ንጉስ ልጅ ማይክ የልቡ ደረሰ። ስለ ከዚህ በፊትም እኛ ሂፕሆፕ ስንጀምር አድማጭ አልነበረም። በጣም ብዙ ጊዜ ተናገረው ነው። እዚህ እንደምንም ካደረስነው በኋላ እንትኑ በዝቶብናል ነው እና ልጅ ማይክ የልቤ ደርሷል። ሂፕሆፕ በዚህ ደረጃ አድማጭ አግኝቷል። ሂፕሆፕ በዚህ ደረጃ በጣም ተሰሚነት አግኝቷል። እኛም እየሰማነው ነው አክቹሊ በአሁኑ ሰዓት እና ልጅ ማይክ የልቡ ደረሰ ብለህ ጻፍበት። ሂፕሆፕ በዚህ ደረጃ አድማጭ ካገኘ ሁሌ የሚናገር የተለያየ ሚዲያ ላይ እንደዚህ ድምጽ ማግኘቱ ራሱ ላይ ሂፕሆፕ በጣም ትልቅ ነገር ነውና ልጅ ማይክ የሂፕሆፕ ንጉስ ይሄንን ብሎናል ማለት ነው። ንጉስ ነን ይላሉ፣ ግን ቴዲዮም ንጉስ፣ ሁለቱም ንጉስ ናቸው። ያው ግን አንድ እንትን ላይ ሁለት ንጉስ የለም እንዳትሉ። አንድ ሰው አቃሎ ልቡ የተጎዳ መልቻሎ በሉልኝ ልመደው ሂፕሆፕ ያነገሰው ያከበረው ነው። እንዲህ ያለ ዜማ ከሆነ በቀን 10 አይነት ስራ ነበረ። what እንደዚህ ያለ ዜማማ ከሆነ በቀን 10 አይነት እሰራ ነበረ። ማን በቃ ሂፕሆፕ እኮ ደስ ይላል። እንዲህ ዌርድ ነገር አይደለም የምታወርደው፣ ግን ስትነካ ቅስሙን ነው የምትሰብረው። በቃ ጀስቲ በምን ታብራራዋለህ ነው። በምን ከባድ ነው። ለከሰፈር ከተማ ውሎና ዳሬ በበስማማ አልከም ያለፍነው ኩነኔ ሽያጭ ከሚደርስ አፈር ያቅልለት አንድ ፍጉር ነበር የሚወስዱ ድርሻ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባቲ አንደበቴ አምባሰሎ አንቺ ሆዬ ትዝታ ነው ወይ ባቲዬ ከኔ ዜማ አንደበቴ የሊቁ ሰንጂ ከመላክ ወደ ላይ ነው እንጂ ጸሎት መላክ ደብሩ የሊቁን ስም ይዤ የሊቁ መልአክ ልጅ ሚካኤል አይደለም የሊቁ ጸሎት ወደ ላይ ነው አባ። የሊቁን ስም ይዤ መቼም ቢሆን ያለ ነው። ቦታ ያስገቡኛል ወይ ዝምታ ነበረ አመሌኔ ክብር ከራስ ጋር ብቻ ነው የኔ ማንጽጽር ሐቂም ዝምታ ነው ስኬቴን የመንታ ዝቅ ማለት የለም ሁሌም በከፍታ ከራስ አትጣላ አትንገዳገድ ያመነ ይድናል ያዛዲስ መንገድ ብትወጣ ሐቅን አትለውጥ ቁጥር መቼ ዋሻል አልፈህ ተቀመጥ እኔም ዘግቻለሁ ዶሴ መልሻለሁ ህመም ቁጥር አይዋሽም አርፈህ ተቀመጥ ቁጥር አይዋሽም አርፈህ ኖ ማን ልጅ ሚካኤል ከባድ በጣም እንዳልከው ተቀመጥ ሁለተኛ አልመጣም እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ በጣም እንዳልከው ተቀመጥ ሁለተኛ አልመጣም አምባሰሎ አንቺ ሆዬ ትዝታ ነው ወይ ባቲዬ ፈጣሪ ስም አምባሰሎ አንቺ ሆዬ ትዝታ ነው ወይ ባቲዬ ከኔ ዜማ አንደበቴ ሂፕሆፕ እናንተን ነው ፌመስ ያደረገው። እኔ ደግሞ ሂፕሆፕ ነው ፌመስ ያደረኩት። እዚህ እየተግባባና ሂፕሆፕ እናንተን ነው ፌመስ ያደረገው። እኔ ግን ሂፕሆፕን ነው እዚህ ፌመስ ያደረኩት። ልዩነታችን ይሄ ነው። እየተግባባ ነገ ኧረ ይመችህ በቃ አንተ ይሄ ቫይብ ተመልሷል። ኧረ በእውነት ያልጠበኩት ጭራሽን ይመልሳልን ብዬ ሀሳብ አልነበረኝ። ባለፈው ቪዲዮ ላይ እንግዲህ አሌክስ ንጉስ ዲስ ያደረገውን አይተናል ማለት ነው። አሮን ነው ምን እንደምል አላውቅም። አክቹሊ በደንብ ማስተያየት የልጅ ማይክ ዘፈን ይሄ ነው ብለህ በራስ አስተያየት የምትሰጠው አይነት ዘፈን በጣም ትልቅ ዘፈን ነው እና እንዲህ በቀላሉ እንትን የምትለው ነገር አይደለም። ግን ቤተር በእውነት ይጨብጭበናል ትችላለህ
በቃ ልጅ ማይክ ይችላል። የሚገርም ዲ አርፋችሁ ተቀመጡ። በቃ እኔ ዞግና አይሲንክ ከዚህ በኋላ የሚመልስ አይመስለኝም። ዶሴ ዘግቻለሁ ሁለተኛ አልመጣም ብሏል ማለት ነው። ኢትስ ቤተር ለዚህ ዘፈን 10 ከ10 ሰጥቼዋለሁ። ምንም የሚወጣለት ነገር የለም። እስቲ ወደ ሁለተኛው ትራክ እንሂድና የሁለቱን ትራክ አንድ ላይ ሬት እናደርጋለን ማለት ነው። እስከዚህ ድረስ ከደረሳችሁ አይቀር ኮሜንት ላይ ሐሳባችሁን ቁጭ አድርጉልኝ ማለት ነው። ሌትስ ዳይ ለሁለተኛው ትራክ ደግሞ እንሂድ። My boy Bob, Hune, ዘርተን ስንገባ ስንይዝ መላ እናልቅባቸው ደግሞ ምናሉ ኢትዮጵያ ዘርተን ስንገባ ስንይዝ መላ ምናሉ እሱ እኮ እንዲህ ነው ብለው አወሩ ስቀን ስንገባ ይዘንጓል። የራፕ ድባብ እኮ አለ የሚባለው ይሄ ነው። በቃ ልክ ገና ከመግባቱ አላ ውስጥ የሆነ የሚሰራው ነገር አለና ልጅ ማይክስ ቤተር በእውነት የተለየ ሰው ነው። በሂፕሆፕ እውነቱን እሱ ነው ያፈመሰው። ሪሊ በጣም የሚገርም ስራ ነው። ይሄን ገና ከመግባቱ በጣም ኢነርጂ አለው። ሰርተን ስንገባ ስንይዝ መላ ምን አሉ ሰው ሲከፋይትን እኛም ቢከፋን ምን አሉ እኛም ከፍቶናል ብለው አወሩ። ነገር በዚህ መልእክት ውስጥ ራሱ የተለያየ ነገር ሰምና ወርቅ ትላለህ ልጅ እያለ አማርኛ ላይ ሰምና ወርቅ ማውጣት ትችላለህ። ምን አሉ ይዘው ጓደኛ ምን አሉ እሷ እኮ እንዲህ ነች ብለው አወሩ። እሱ ለራሱ ቀን የተዛባው አንተ ምነካ ቆመ የምትሰማው ዛተ ወርቁ ልብ ያለው ጎበዝ ለሱ ያመት ነው ያንተ ቀን ደሞዝ ውሎ ከተማ ለሱ ያመት ነው ያንተ ቀን ደሞዝ ያማ ማሊ ነው እንደሚወረደው። እስቲ ኮሜንት ላይ ካለይናገር ተጣሪ ቆንጆ የወንድ ያለበይ ከወንድም ወንድ የለየለት ይጠራል ስሙ በሄድበት ተጋቢ ከኔ ይቅናው መንገዴ ፍቅርን በደስታ ኑሮን በዘዴ ሸምቶ ማደር ልምዱ ነው ሆዴ አሉ ተባልን ወደ ወንዳሽ ሰርቶ ማደር ነው ልክ እንደ ወንድሽ ሰርተን ስንገባ ስንይዝ መናሉ ብለው አወሩ ስቀን ስንገባ ይዘን ጓደኛ መናሉ እኛም ቢከፋን መናሉ ሰዓቷ 24 እንዲሁም ማንሳለች እንኳን ተወርቶባት መላይን ፍለጋ ስገባ ስወጣም ለካ ተብያለሁ ምንም አያመጣም። አየነው ተለየ ልፋት ተናገረ የተጋ ሰው ጎበዝ ብዙ መሰከረ። ይሄም ሆኖ ብለን እንለይም አብሮ መቋደስ ነው እኛ እንታበይም። ትዕቢትም እብሪትም ወዳጅ አረጋችሁ በጊዜ ተፋቱ እኔ ልንገራችሁ ኖረ ነው ስናቀው ከባድ መንገዱ አመል ግን ከገሩት ይለቃል በግዱ እኛም እሱ ውለ ነው አላዋጣ ሲለን ዝራ ቀይረን ነው ጎበዝ ተመከር ጎበዝ እንዲህ በቃ መላ ስራ ጀስት አሁን እኮ ራፑ ደስ የሚለኝ በጣም ደግሞ ሞስት በጣም ራፑን ሞድ በምክንያት በጣም ቃለም ስራ ነው። ጀስት ስራ ብዙ ድሪሎችንም ሂፕሆፕንም ካየ ስራ ነው። መላ ያዝ በጊዜ ያዝ ነው በእነው እስቲ እንቀጥል። የወሬ አራዳ በዚህ ክፍለ ዘመን ነው መለኛ መሆኑ ደንብና ግዴታው። አንዳንዱ ሞኝ ሰው ብዙ ስራ የታባቱ ዝም ብለዋል ይላል። ኧረ ጎበዝ ወዲና ማራማ እንዲህ ያለ ምክር ጨርሶ እንዳሰማ ጨራሽ እኔ ምስማማበታለሁ። ጎበዛ ባመላ እንዳትወሰውስ በሰነፍ አጀብ ስራና ሳየተ አስብላቸው አጀብ ተው በሉ ያዙልን ሰው አጀብ እኛንም አጓት ጎበዝ ተመከር ተነስ በላ ቆሞ ያውላል ይወራዳ እሱ ለራሱ ቀን አንተ ምንነካ ቆሞ የምትሰማው ጎበዝ ተመከር የወሬ አራዳ አንተ ምንነካ ቆሞ የምትሰማው
ልጅ ማይክ ልጅ ማይክ ምን አሉ? ይህን ይመስላል በእውነት አንፕሬዲክተብል በጣም የሆነ በጣም እንጆይ ያደረኩበት ዘፈን ነው። በጣም የተመቸኝ ኦሬዲ ፖዝ ለማድረግ ራሱ እየደበረኝ በቃ በመሀል ራሱ ፖዝ አድርጌ አስተያየት ለመስጠት እስኪደብረኝ የሚገርም ዘፈን በፈጣሪ ስም። አልበሙ ሙሉ አክቹዋሊ በጣም ምርጥ ነው። አይታመም የሆነ ጊዜ በኋላ ሲመጡ ግን ቡም ነው የሚያደርጉ ሂፕሆፑን አናዘር ሌቭል። እስቲ ሰርድ ትራክ ደግሞ ምን ይመስላል? ኢንጆይ ያደረጋችሁት ነው? ቀጥታ ወደ መጨረሻው ያዝ መላ ይላል። ይህን በጣም ባይዘዌ የመረጥኩበት ምክንያት ሞቲቬት ስለሚያደርግ መላ መያዝ አለብህ። በቃ ሂፕሆፑ የሚመች ከሆነ ትላለህ መላ መያዝ አለብህ የሚለውን በዛው እንድናስተላልፍ ነው። ያዝ መላ 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 ሙሉ ነገሩ ግጥሙ ዜማው ሙሉ የራሱ ነው። ጀምበሩ ኪሱን ይመስላል የሰው ቁመና። በቃ አሁን ያለው ባይዘው እንደዛ ነው። በቃ እንደ ሰው አክቹሊ ሰው ታይቶ አይገመትም። በእርግጥ ግን በቃ የሆነ ወዝና ቁመና ያስታውቃል። የኪስህ ምን ያክል እንትን እንዳለው አቅም አለ የሚለው ይታወቃል። አትስነፍስ ነው ይዞ መገኘት ድል ምስክር። በቃ ኦ ማይ ጋድ ይሄ ነገር ካገኘ በላይ ሆነ በእውነት የሚያስተላልፋቸው መልእክቶች። አንዳንድ ዘፋኝ ወጣት ያጠፋል፣ አንዳንድ ዘፋኝ ደግሞ እንደዚህ ወጣቶችን ለስራ የሚያነቃቃ ሞቲቬት የሚያደርግ ነገር። ልዩነቱ ይሄ ነው። ፈራንካ ጎበዝ ምን አለ? በለው ወደዛ እንደው ሴራ ጠፍቶ ስራ በበዛ እዩት ሲመጣ ያ ጀምበር ለዛ እዩት ላቤ ተከማችቶ ፊቴ ሲያወዛ ያዙትና ማይክ በሉ ከኔ ጋር አዎ ጋሜ አይፈራም ጻፈለ በሰሌዳ ያዘው መላ መድኃኒት እኛ መደዳ ካለቀ ተፍ እንላለን ደግሞ በሌላ አሃ ኮረብታውን ሳትጓዝ መንገዱ አይደላ ያድርቁም ጨለማ አይፈራ ቶሎ ካልደፈረሰ ነገሩ አይጠራ ወደ ስራ ተመለስና በልያዝ መላ በተግባር ቃልን ወደ ስራ ተመለስ እና ያዝ መላ። በቃ ስማ ያዝ መላ። ምንም ምርጫ የለም። ጤና ያዝ እሷን ከዚህ በላይ ምን አለ? መላ ጤና እሷን ፈጣሪ ያዝ። በቃ ምን አለ? ከዚህ በላይ ምን የለም፣ ምንም የለም። በቃ እነዚህን ነገሮች አጥብቀህ ከያዝ ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ዋው ያ አበባ ከዚህ
እሷን ጎበዝ ዋው የዛሬ በእውነት እስከዛሬ ከሰራኋቸው ራፖች በጣም የዛሬ ስፔሻል በጣም እንዳልኳችሁ ነው። በጣም ኢንጆይ ያደረገ ሪያክት ሳይሆን እያደረኩ ያለው ጀዝማ በቃ ሪል ነው። በቃ ኢንጆይ አድርጌ የሰራኋቸው ስራዎች የዛሬ ስፔሻል ስራ ነው። አሁን ነው ምን እንደምል አላውቅም። ለዚህ አይደል ከ10 100 የሚገባው ስራ ነው። ሶስቱም ትራክ በጣም ቤስት ትራክ ነው። የሚገርም ትራክ ነው። በዚህ አጋጣሚ ሄዳችሁ ይሁት በጣም የሚገራርም ስራ ነው ይዞ የመጣው ማለት ነው። የሚገርም አልበም ነው። ለዚህኛው ስራ ከ10 100 ሰጥተናል ማለት ነው። ምንም ማድረግ አንችልም። ልጁ ማን ነው? ልጅ ማይክ ነው እና የሚገርም ስራ ነው። ተመችታኛለች። የተወሰነ ሰዎቹንም የነካበት መንገድ ማለት ነው። ልጅ ማይክ ስራ ነው በዚህ መልኩ አይቼዋለሁ ማለት ነው። እስቲ የእናንተን ሀሳብ ኮሜንት ላይ አስቀምጡ። እዚህ ድረስ ከመጣችሁ ሰብስክራይብ ሳታደርጉ እንዳትሄዱ። ይሄን ፋሚሊ ከወደዳችሁት ሌላ ጊዜም እንደዚህ ዘና እንድንል ከፈለጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ከወደዳችሁ ላይክ ሼር በማድረግ እሱ እንዲደርስ ነው ያድርጉ። ፒስ አውት